አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋጢማ ቡታጅራ ቲቪ ተከታታዮች እንዴት አላችሁ? ደህና ናችሁ ወይ? ዛሬ እስኪ በምሽት ቡታጅራ ምን ትመስላለች የሚለውን በዚህ መልኩ አሳያችኋለሁ። ይሄ ውስጥ በውስጥ መንገድ ነው ማለት ዋናው መንገድ ሳይሆን የውስጥ ለውስጥ መንገድ ነው። እዚህ አካባቢ ቤተክርስቲያኑ አካባቢ ነው ማርያም ቤተክርስቲያን የሚባለው እና እስቲ ውስጥ ለውስጥ መንገድ ምን ይመስላል የሚለውን በማታ ቡታጅራ እንደዚህ ላሳያችሁ በሚለው ማለት ነው። እንዴት ናችሁ? ደህና ናችሁልኝ? ሀገሬ ገብቼ ረመዳን ከቤተሰብ ጋር እየጾምኩ ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እስቲ በምሽት ቡታጅራ ምን ትመስላለች? በዚህ በኩል ሰው ተራዊ ሰላት ሰግዶ እየመጣ ነው። እኛ ደግሞ ትንሽ ዞር ዞር ብለን ከተማውን አይተን ወደ ቤት እየተመለስን ነው። እስቲ በማታ ምን ይመስላል ቡታጅራ? ታምራለች ወይስ አታምርም? ጽዳት አላት ወይስ የላትም? ቡታጅራ ምን ትመስላለች? ተሻሽላለች ወይስ አልተሻሻለችም የሚለውን በምሽት በእንደዚህ አይነት መልኩ ላሳያችሁ። ሰው ያው ሰግዶ እየመጣ ነው። ከምሽቱ 5 ሰዓት ሆኗል። ተራዊ ሰላት ትልቁ መስጊድ አርፍዶ ነው የሚሰገደው እና ያው ሰው ሰግዶ እየመጣ ነው። ኮሪደር ልማት የሚባለው ውስጥ ለውስጥ መንገድ በእንደዚህ አይነት መልኩ እንደዚህ አምሮበታል ማለት ነው። እዚህ ጋር ልጆች ከምሽቱ 5 ሰዓት ይኸው ከቤትም አልገቡም እየተጫወቱ ነው ማለት ነው። ደስ የሚላችሁ ነገር ቡታጅራ ዘር ብሔር ቀለም አትልም። እንደገና ደግሞ መሸ አልመሸ ችግር ይፈጠራል አይፈጠርም አይባልም። የሰላም ሰገነት ናት። ማንም ሰው መጥቶ አምሽቶ ሌሊቱን ሙሉ መንቀሳቀስ ይችላል። ችግር የለም። የጸጥታ ስጋት የለም ማለት ነው። አሁን ከምሽቱ 5 ሰዓት ሆኗል። ያው ልጆች በእንደዚህ አይነት መልኩ ያው ወደ ቤት እየተመለሱ ነው። ምንም አይነት ኮሽታ ጫጫታ የለም ማለት ነው። ሰላም ናት። በጣም ደስ ይላል። ይኸው በምሽት እቺ ትመስላለች ማለት ነው። ሀገራችን በጣም ነው ደስ የሚለው። ኑ ጎብኙን። የልማት ሀገር ናት። ማንም ሰው መጥቶ መኖር ይችላል። የሚፈለገው የሀገሪቷን ልማት እስከሆነ ማለት ነው። ልጆች እዚህ ጋር ይጫወታሉ። ችግር የለም ማለት ነው። ማንም ሰው መጥቶ በሰላም መኖር ይችላል። ሀገራችን የሰላም ሀገር ናት ማለት ነው። እዚህ ጋር ሰዎች ከመስጊድ ይመጣሉ። እዚህ ጋር መኪና ሽውሽው እያለች ነው። በነገራችን ላይ 2 መንገድ ነው ያለው። እዚህ ጋር አንዳለች፣ ከወዲያ በኩል ደግሞ አንዳለ ማለት ነው። ያው 2 ነው ማለት ነው። እና ደስ የሚል ሀገር ነው። ማንም ሰው መጥቶ መኖር ይችላል። ዘርና ቀለም ብሔር አንለይም። ያው ሀገራችን እንድትለማ ነው የምንፈልገው። ከየት መጣሽ ከየት መጣህ የሚባል ነገር ስለሌለ መጣችሁ ብትጎበኙ ቡታጅራ ያው በምሽት እቺን ትመስላለች። ያው ማታን የመረጥኩት እናንተ ውበቷ ጎላ ብሎ በማብራት እንድታዩት ብዬ ነው። ከተመቻቸልኝ ቀኑንም ዞር ዞር ብዬ በሚያምር መልኩ የተሰሩ ፋውንቴኖች አሉ። እሱንም ላስጎበኛችሁ እችላለሁ። ያው እስካሁን እየተራመድኩ ነው። ሊያልቅ አልቻለም። ያው እያያችሁት ነው። ቀጥታ እዛ ድረስ ነው ማለት ነው። ግን ያው ስለደከመኝ ላቋርጠው ነው ማለት ነው። እንግዲህ አመሰግናለሁ። ላይክ እና ሼር ሰብስክራይብ አድርጉኝ። ጠፍቻለሁ። ከእንግዲህ እመጣለሁ ማለት ነው። ደህና ደሩ ባይ